ወደይ ዘወዳት ስንኖር በደስታ አንዲት ቀን ሳይከፋን ሁሌ ሳቅ ጨዋታ። ሰላም እንድትሆኚ የኔ ካንቺ አካባቢ መራቅ ካለብኝ አላመነታም። አንድ ሁለት አለ ግን ቀላል አይደለም ለኔ ባርኪ። መቻወኩት የሷን ሁኔታ በልቧ ውስጥ ያለኝም ቦታ ወይ ቀርቢያት እንዳልረዳ እንቆቅልሽ ሆና ተጎዳ። እውነት ወይ ምንም ነገር ላይ ጸጸት። ከዚህ በኋላ ግን እኔ ልታገኘኝ እንዳትሞክር እሺ? መለያየት ነው ያለብን። ጭራሽ እንዳታየኝ፣ በቃ እንዳታዝን። በቃ ልክ ነህ፣ ሞክረሃል። በቃ አልሆነም። በግድ እኮ ምንም ነገር መሆን አይችልም። ውስጥ እንዲገባ መውደድን ብታውቅ እስኪ ራቅ ልበል ሄጄ ነገር ላብርድ። ፍቅር ውዴታ ነው መቼም አይሆን በግድ። ሆነ አጋጣሚ ምናምን ተመልሶ ምናምን ቤት አኳኩ ቢመጣ ምናምን ይመስልሻል? አይሆንም። ባልወድህ ጥሩ ነበረ፣ ባላገኘህ ጥሩ ነበረ። የዚህን ያህል ባልጋጋጥ ባልታገል ጥሩ ነበር። እንደዛ ፈርደ ሲመጣ ቦታ ባሰጠኝ ኖሮ ያኔ ሳድርጊ የሆዴን ላሳይ ምን ቃል ተናግሬስ ውስጤን ልግለጽልህ። እኔ ምክንያት የለኝም ከዚህ በኋላ አንተን የማገኝበት። እሺ ቢኖረኝም ካልሰጠኸኝ ቦታ ልክ አይደለም አንተ ማግኘት። ራሴን ላዳምጠው ሆኜ በጸጥታ ከዓይኖች ልሰወር ጨክኜ እንደምን መቼም ሰው ካልሄደ አይመሰገን። ባርኪ ማስተካከል የምፈልገው በጣም የራሴ በጣም ብዙ ክፍተቶች አሉብኝ። በጣም ብዙ እኔ እንደዚህ ነው ምናምን ብዬ ለማንም አላወራም። እንደዚህ አይነት ክፍተት አለብኝ፣ ይሄንን መሙላት ፈልጋለሁ፣ ይሄ የኔ ጎዶሎ ነገር ነው ምናምን ብዬ ለማንም አልናገርም። ላንቺም አልነግርሽም። ሁሉም ሰው በልኩ ጓደኛ ይሆናል። ላኑም አላወራው። የራሴን የሆነ ነገር በራሴ መንገድ ነው መፍታት ፈልገው። በጣም ብዙ የሚያስጨንቀኝ ነገር አለ ባርኪ። እሺ አንቺ መጥፎ አይደለም አውቃለሁ። ለኔ መጥፎ እንዳልሆንኩ አውቃለሁ። እኔ ኦቨር ራሴን ማሰብ በሌለብኝ መልኩ አስቤው ነው እንጂ ማሰብ በሌለብኝ ያህል ልክ አስቤው ነው እንጂ አንተንም ግን ልክ ነበር። ግን ሁሉም ነገር ልክ ነበር። ለአንተ የሚሰማህ እንደዛ ነው ነገር ነው። እኔ ጥፋተኛ ነኝ። እንደዚህ ማሰብ አልነበረብኝም። እኔ እኮ ለምን አሰብሽ አላልኩሽም ውዴ። እኔ ለምን ተሰማሽ አልልሽም። ግን ለምን አንተ አልተሰማም ግን አትበይኝ። እኔ አላልኩም። እሺ ታዲያ ምን ነው? ግን እኔ ለምን አንተ አልተሰማህም አላልኩም። ግን ምን አለበት በቃ እንደዛ ፈርደ ሲመጣ ቦታ ባሰጠኝ ኖሮ ያኔ ሳድርጊ የሆዴን ላሳይ ምን ቃል ተናግሬስ ውስጤን ልግለጽልህ። ባርኪ አንድ ነገር ልንገርሽ፣ በጣም ንጹህ ሴት ነሽ እና ላይክ አንቺን ያገኘ ሰው በጣም ታደለ ነው የምለው። በጣም እኔ ላይክ እድለኛ ነህ ምናምን ነገር ብዬ የማወራው ላይ ይመስለኛል። የዚህን ያህል ንጽህናሽ በጣም ንጹህ ነው እና ላይክ ግን ሌላ ነገር ነው ይሄ ሰውን መውደድ ምናምን ነገር ሌላ ነገር ነው ባርኪ። እና ደግሞ በቃ ተረጂ ባርኪ። በቃ እኔም የራሴ በጣም ብዙ ቀዳዶች አሉብኝ ላይክ ማስተካከል ያለብኝ ምናምን ነገር ማለት ነው። ላይክ አንቺ ጋር ስጫወት ስስቅ ምናምን ነገር ሁሉ ብዙ ነኝ ወላሂ ማለት ምንም የጎደለብኝ ምናምን ነገር ያልሆንኩኝ ሰው አይደለም። በጣም የኔን ኤነርጂ የሚፈልግ በጣም ብዙ ሰው አለ፣ ስፔሻሊ ፋሚሊ ጋር ማለት ነው። እና ደግሞ የኔ ህልሜም እቅዴም ቅድም ያልሽኝ ህይወቴም
እሱን ማስተካከልና ፊክስ ማድረግ ብቻ ነው። ሌላ ነገር ላስብ አልችልም። ብፈልግ ራሱ ጭንቅላቴ አይፈቅድልኝም። ባርኪ እኔ የሆነን ሰው መውደድ አልችልም። በቃ በፍጹም ላደርገው አልችልም። ካልኩሌሽን ምናምን አይደለም። በቃ አንድ ያምኖ ይሁን አላውቅም ጭንቅላቴ እኔ ደግሞ ያለ ልክ ወደደ ልቤ። ምን ላድርገው ንገረኝ። ልክ አይደለህም ነው መውደድ የለብህም ብዬ ማስቆም እችላለሁ? ልክ ነሽ እኮ ውድ። ለምን ወደድሽኝ በፍጹም ልልሽ አልችልም። እና ላይክ ፈጣሪ የሚወደው ሰው ነው ሌላ ሰው ነው ራሱ የሚወደው ብዬ ነው የማስበው። እና በቃ ንጹህ ልብ ስላለሽ ተወጃለሽ ሰው። በቃ እኔ ደረቅ ነኝ። መውደድ አልችልም። ድንድን ያለ ድንጋይ የሆነ ልብ ነው ያለኝ። ሀሳብን መቀየር መስሎኝ ነበር ዛሬ ስጠራኝ። ምናልባት በሰዎች ፊት መናገር ፈርተህ አፍረህ የጠራኸኝ ነበር ይመስላል። ልብ ትንሽ እንኳን የተመለሰ ነበር ይመስላል። እዚህ በየቀኑ እንደዚህ አይነት ስሜት የሚሰማሽ ከሆነ አላገኝሽ። እኔም ባላገኝ ምን ይሻላል? ባንገናኝ ምን ይሻላል? ግን ቀላል ነው። ቀላል ለማን ነው ቀላል ነው ወይ ተብሎ የሚጠየቀው? ላንቺ ለኔ ቀላል አይደለም። ቆይ ለምንድን ነው የምታለቅሰው? ለምንድን ነው የምትዋሻው? ልብህን እሺ ቢቶ ምንድን ነው የሚመስልሽ? ወደጄሽ አልወደድኩሽ ምናምን ለማስመሰል እየታገልኩ ነው የሚመስልሽ? እንደዛ ነው ያስታውቃል። እሺ ካስታወቀ አንቺን የማፈቅርሽ ምናምን ነገር ከመሰልሽ በቃ አፈቅርሻለሁ። በቃ እንደዛ አድርገሽ አስበሽ ተይው። ያፈቀረውና አይገናኝም ማለት እሺ። ምንድነው ማለት እኔ እኮ ግራ ነው የሚገባኝ። እሺ ለምን አልወደድከኝም? ጸብ የወደድኩሽም ሲመስልሽ ጸብ ሰው በአንዱ ደስተኛ ሆኛ ቢያንስ እንደፈቀርኩሽ ፊልም ታደርጊ ከሆነ በቃ ቢያንስ በሱ ደስተኛ ሆኝ። አንድ ነገር ብቻ ነው የምፈልገው፣ ሰላም እንድትሆኚ ብቻ ነው። ሰላም እንድትሆኚ የኔ ካንቺ አካባቢ መራቅ ካለብኝ አላመነታም። አንድ ሁለት አለልኝ፣ ግን ቀላል አይደለም ለኔ ባርኪ። በዚህ ሰዓት ላይ ባንቺ ልክ የምቀርበው ጓደኛ የለኝም። አኑንም ቢሆን ነው ታውቂያለሽ። አንዳንድ ጊዜ ድብር ይለኝና ማወራው ሰው ምናምን አጣና መተሽ እንድታወሪ ምናምን ፈልጋለሁ። በጣም ድብር ብሎ ይመጣ። አንዳንድ ጊዜ አንዳንድ ሰው ላይክ የሚደብርሽ ምናምን አይመስለውም፣ የሚከፋሽ ምናምን አይመስለውም። ሁሌ ደስተኛ ይሆንሽ ነው የሚመስለው። እና ላይክ መጥቼ ምናምን ነገር ብሶቴን ልነግርሽ ላጫውትሽ ምናምን ነገር አስብና ትመጪና ቤቱን ርብሽብሽ አድርገሽው ያሰብኩትንም ጭንቀቴንም ምናምን ረስቼው ምናምን ሌላ ሙድ ውስጥ ምናምን እገባለሁ። ላውራሽ ያሰብኩትንም እረሳዋለሁ። ግን ሞር እሱ የበለጠ አሪፍ ነው ለኔ። አትሊስት የተሰማኝን የከፋኝን ነገር ምናምን ነገር ብነግርሽ የበለጠ ይደብረኝ ነበር ምናልባት። ከዛ ትመጪና ወይ የሆነ ፕራንክ ላይክ የሆነ ጊዜ ትዝ የሚልሽ ከሆነ ክለብ ምናምን ካልሄድኩኝ ያልሽኝ ቀን ትዝ ይልሻል? መስራት አምሮኛል። ዛሬ መጨፈር፣ መጠጣት፣ መስራት እፈልጋለሁ። የዛኔ ማዘርን በጣም አመማት ማለት ነው እና የሆነ ነገር ማድረግ አልቻልኩም ነበር በሰዓቱ እና ደብሮኛል፣ ራስ ምታት ምናምን ይዞኛል ምናምን እና
መጣሽ አንቺ መተሽ ክለብ ምናምን ነገር ብለሽ ሙሉ ለሙሉ እያሰብኩት የነበረውን ነገር ሁሉ አስረሳሽኝ ነው። ከኬርሽ በኋላ ነው በቃ ላይክ ያንቺ ቫልዩ የገባኝ እየደበረኝ የከፋኝ ራሱ ምናምን እንድረሳው ታደርጊኛለሽ። እና ለምንጅሻለሁ ባርኪ ግን በቃ እኔም ከባድ ነው ቀላል አይደለም ባርኪ። ስሜቱ ሊለያይ ይችላል። የፍቅር ስሜት የመውደድ ስሜት ምናምን ነገር ብለን ከፋፍለን ልናወራው እንችላለን። ግን ጉዳት ነው በቃ ትንሽ ትልቅ የለውም። ታዲያ ታስቀየምሽ ወጣት ችግር የለም። እኔ በኋላ እንዳታዝን ነው የምፈራው። የሆነ ቀን እንዳይቆጭ ነው የምፈራው። እንዴት የሆነ ሰው መጥቶ ምናምን ሲወስድሽ ምናምን እቴ ሰርግሽ ይላል ጥሪው ደርሶኛል ምናምን እንዳለ ነው ወይስ ስትወደኝ ስወዳት ስንኖር በደስታ አንዲት ቀን ሳይከፋን ሁሌ ሳቅ ጨዋታ ምን ይመስልሻል? ላዝናናሽ ብዬ ነው። ሳልዝናና ግን ማዝናናት አልቻልኩም መሰል። አንዲት ቀን ሳይከፋን ሁሌ ሳቅ ጨዋታ እህትና ወንድም መስለን ለተመልካች አይ ድምፅ አሪፍ ነው። እሺ እናወራርዳለን። አየሽ ጸጋ ራሱ እንዲስቅ አደረግሽብኝ። ይመችሽ። ሰው የለም ይመጣል ትዝታሽ ርቆ በትዝታሽ እንደምነሽ ውዴ ካላየውሽ ማበዴ። ዘፈን ላይ የቀሩ ፍቅሮች ናቸው እነዚህ። ምንድነው ሁም ብለው እንደዚህ አይነት ዘፈን የሚጋብዙ? እሺ አንሄድም? ነርቤን ሰምቻለሁ። አይበቃም? ገና ነው ሰዓት 2 ሰዓት ነው። 1:30 ደቂቃ ቆይተን ይችላል። አሁን ከዚህ በኋላ የት ገባሽ የት ወጣሽ ይባላል። እንዳንተ ቤት አይደለም። እንደኔማ ፋዘር የማይቆጣጠርሽ ጭቅጭቅ የለ ጫጫታ የለ ሰላም ነው የምታገኙ። ቤት በጣም ደብሯቸዋል። ለምን ባይዘው እኮ ያው ታውቃለህ እኔ አልሰማ ብዬ ነው እንጂ እንደማይፈልጉ ታውቃለህ። እንደማይፈልጉ ታውቃለህ አንተ ቤት እንድኖር ደረቆኝባቸው ከአቅማቸው በላይ ሰው ነው ዝም ያሉኝ። የወንድ ዱርዬ የሴት ዱርዬ ጆ ራሱ እንደኔ ያስቸገራቸው አይመስለኝም ቤት ውስጥ። ዱርዬ ግን አይደለሽ። ጨዋነት መልክ ቢመስል ቢኖሩ አንቺን ነው የሚመስለው ይልሽ ነበር። እኔ አንዋር ነው እኔ አይደለም እንደዚህ አይነት ቃል ልጅ አንዋር ያለውን እንኳን ማለት መድገም ይከብደኛል።
አንተ መጣላት አለብን ማለት ነው። ራስ ለመጋበዝ እንደዚህ ጋብዥሽ አላውቅም። ምንድን ያልጋበዝከኝ? እኔ ራሴ አንቺ ፈገግ ምን ማለት እንደዚህ ቆንጆ ድሬስ ምናምን ለብሰሽ ለመምጣት መጣላት ነበረብን? ኧረ እባክህ መቼ ሞከርካ? ግን አምሮብሻል። ነጭ ቲሸርት ወዳለው ስላልሽኝ ከየት ፈልጌ ተጸጋ ነው ተቀበይ ያደረገ እውነት ነው። ምን ነው የዚህ ነው ያልከለኝ? እኔ እንትን ብል ያምርብኛል። ቢያንስ እንኳን ትንሽ ልብ ሀሳቡን ከቀየረ ብዬ እሞክራለሁ። አንተ ምን ቤት ነህ? ቆይ እንደዚህ የምትጋጋጣ ሀሳብሽን ላጠነክረው እንደዛ ልበልሽ? አይ መጋጋት አይደል? እሺ መጨረሻ ላይ አንተ ጠይቃለህ ብለሽ ነው ይመስላል። ጓጓው ጠየቅኩ። አንተም ጥሩ መልስ መልሰህልኛል። እሺ ግን እንዴት ነሽ ነው ከቤት ጋር ምንድነው እቅድሽ? የኔ እቅድ መጥፋት። የኔ እቅድ ምንድነው? እኔ አላውቅም። እኔ አሁን ላይ ማሰብ ራሱ እኔ እንጃ እንዲህ ብዬ ፕላን ማድረግ የምችልበት ሰዓት ላይ አይደለም። አሁን ላይ እንደዚህ እኔ እንጃ መረጋጋት ነው ፈልገው። እውነቱ በጣም ፈርዘር ሄድኩኝ አይደል? ልክ አልነበርኩም አይደል? ላይክ የዚህን ያህል ኤክስፔክት ማድረግ አልነበረብኝማ። ብዙ ነገር እኮ አለ፣ ግን ለምንድን ነው ልቤ የዚህን ያህል ሞኝ የሆነው? እኔ ግርም የሚለኝ አንዳንድ ሰው ምን ነው ባያችሁ ባል ላይክ ሰው አንመስልም ነው። እኔ እንጃ ላይክ ከሰው የተፈጠርን አይደለንም ነው? አንቢያ አይደለንም ወይ ነብይ አይደለንም? ሁላችንም ስሜት አለና ሰው እኔን ልወድ እችላለሁ፣ አንቺ የምትወጂ ትችላለሽ ምናምን ነገር ፍጹም ድንጋይ አይደለንም እኮ። ስለዚህ እኔም ልወድ እችላለሁ። ላይክ አንዳንድ ጊዜ ሰፈር ላይ አመን ታንቺ ጋር ምናምን የሚያዩኝ ሰዎች ላይክ ልክ ያልሆነ አይነት ነገር አድርገው የሚያስቡት ነገር አለ። እንዴት ነው ልክ ያልሆነው ማለት ምንድነው? ካልኩሌሽን አንቺንም እኔንም አላህ ነው የፈጠረን። በቃ ዛፌት ሰው ነው አንቺን ለመውደድ ምንም አይነት ክራይቴሪያ አያስፈልገኝም። ሰው ስለወደድሽኝ ኖርማል እንዲከፋሽ እንድትጸጸች ምናምን አልፈልግም። በቃ የሆነ ደስ የሚል ነገር ስላለኝ ይሆናል የወደድሽ እንጂ በጣም ብዙ ኳሊቲዎች አሉሽ የሚወደዱ ማለት ነው። እኔ ግን ይጸጽተኛል ባይዘው በጣም ነው የሚጸጽተኝ። ለምን? እኔን ስለወደድሽኝ ይጸጽትሻል? ባልወድህ ጥሩ ነበረ፣ ባላገኘህ ጥሩ ነበረ፣ የዚህን ያህል ባልጋጋጥ ባልታገል ጥሩ ነበረ። የዛኔ የሆኑ ረፊ ስትለኝ እሺ ብዬ መራቅ ነበረብኝ። ሰዎች እንደዛ ሲሉኝ መስማት ነበረብኝ። ልክ ነበሩ። አንዳንዴ ነካ ሰዎች መስማት አለብኝ እና ረፊ ሲሉኝ ብሰማቸው ኖሮ ጥሩ ነበረ። ቢያንስ ትንሽ ህመሙ የሚቀንስ ነበር ብዬ አስባለሁ። የዚህን ያህል አይሆንም ነበር። የቅርብ ሰው ሞቶብክ ያውቃል? አንተ ታውቃለህ? አባት እንዴት ቻልከው? እንዴት ተጽናና? ይከብዳል አንዳንዴ በሆነ አጋጣሚ ምናምን ተመልሶ ምናምን ቤት አኳኩቶ ቢመጣ ምናምን ይመስልሻል? አይሆንም። ወይኔ ይቅርታ፣ በጣም እንደዚህ አይነት ወሬ ማውራት ነው። ወይኔ እና የሆነ ሰው ምናምን ስታይ ጀርባውን ምናምን እሱ ሊመስልሽ ይችላል። ይደብራል ስሜት። ሻይክ ተመች ከዚህ በኋላ አይፈትነን ፈጣሪ። አሜን። እኔ ምን
እንደዛ እያሰብኩኝ ነው ድጋሜ በቃ አላገኘሁም ብዬ አስባለሁ። በቃ ድጋሜ አብረን አንስቅም ማለት ነው፣ እንደ ድሮ አንጫወትም ማለት ነው እያልኩኝ ይከፋኛል። ለዛ ነው ትንሽ ስታወራኝ ተረበኝ በጣም። እኔ ራሴ ሴንሲቲቭ ነኝ። ወይኔ ዛሬ ቪዲዮ ልናነባው ነው። መገናኘት አልነበረብንም። በቃ ለቶይ ምንም አንተ እንደዚህ ማታስብ ከሆነ በቃ ምንም ማትፈልግ ከሆነ ወስንና ቁረጥና ከህይወትህ ውጣ። አንተም ከህይወት ይወጣ። ከዚህ አስፈላጊ አይደለም። መገናኘት የለብንም። በቃ እኔ አልፈልግም። ለምን? ደስተኛ ትሆኛለሽ? አዎ በቃ ደስተኛ ነኝ። ብቻዬን መኖር ፈልጋለሁ። ከራሴ ጋር ሰዓት ማሳለፍ ፈልጋለሁ። እሺ ኖርማል ነው። አዎ በቃ ይሄ ነው ኖርማል ያለው ነው። እሺ ይሄ የተገናኙት የሚስቆ ምናምን ደስተኛ መስሎ ሲሄዱ ማልቀስ ምንም ትርጉም የለውም። በቃ ይሄ ሌላ ህመም ነው። አንደኛዬን እኔም ቆርጬ አርፌ ቁጭ እላለሁ። አንተ ምንም አይጸጽትህም። በቃ ምርጧ ጓደኛዬ ነሽ። አይ ከዚህ በኋላ ግን እና በሚደብርሽ ሰዓት ላይ አብሬሽ ካልሆንኩኝ ደስ አይለኝም። እኔ ደግሞ አብረን ስትሆን ነው ደስ የማይለኝ። እሺ ባርኪኒ ምን ማድረግ ይችላል? ምንም በቃ አንተ እኮ ልክ ነህ። ባይዘው ምን ማድረግ እችላለሁ እኔ እንዴት ላድርግ ምናምን እያልክ እንድትጨነቅ አልፈልግም። ልክ ነህ። በቃ ቢያንስ የሆነ ነገር ሀሳብ ከተቀየረ ብዬ አስቤ ነበር። ማለት እኔ እንደሚሰማኝ ሩብ ያህል እንኳን ተሰምቶ ከሆነ ብዬ አስቤ ነው ደስ ብሎኝ ዛሬ የመጣ ላገኘ የፈለኩት። ስቀጥረኝም ደስ ብሎኝ የመጣት ለዛ ነበረ። ይሄንን ልትነግረኝ ከሆነ ግን ኦልሬዲ አይኖ በቃ ነግረኸኛል እኮ ብቻዬንም አይደለም ያውን በወንድሞች በጓደኞች ፊት ተሰብስበህ ነግረኸኛል። ይሄ አይደለም ያደረኩት። ተወኝ፣ ምንም እያልኩ አይደለም። ተረዳኝ አንዴ። አውቃለሁኝ በቃ ኦልሬዲ ነግረኸኛል። አንዳንዴ በጣም የምትፈልገው ነገር ሲኖር ማለት ነው ልብህ ወደዛ ያደላና የማይሆን ነገር እንደሆነ እንኳን እያወቅህ ትጠብቃለህ። ለዛ ነው የጠበቅኩ የነበረው። እንደማይሆን እኮ አውቃለሁ። እንደማትፈልግ እንደማትወደኝ ወይም ደግሞ ልትወደኝ እየሞከርክ እንዳቃተህ አውቃለሁ። ግን ልቤ ደግሞ ምን ይፈልጋል? ምናልባት እኮ ይወድሻል፣ ፈርቶ ይሆናል እኮ ጓደኞችሽ ጋር ወንድሞቹ ጋር ማውራት እኮ ፈርቶ ይሆናል ብሎ የሞኝ ሀሳብ ያስባል። ለዛ ነው። እሺ አንተ ልክ ነህ እውነት ወይ ምንም ነገር ላይ ጸጸት። ከዚህ በኋላ ግን እኔ ልታገኘኝ እንዳትሞክር እሺ? መለያየት ነው ያለብን። ጭራሽ እንዳታየኝ በቃ። ለእኔ የምታስብልኝ ከሆነ ራቅ ከኔ። ይሄ ነው እኔ የሚጠብቀኝ። እሺ ሀሳብሽ ከሆነ እሱ ሰላም የሚሰጥሽ ከሆነ አንድ እንድታውቂ የምፈልገው ነገር ባርኪ፣ አንቺን አለማግኘት አንቺን አለማውራት ለምን ለኔም ቀላል አይደለም። እሺ ኖርማል አይደለም ለኔ። ግን ከዛ በላይ ከኔ መደሰት ከኔ መዝናናት በላይ የአንቺ ሰላም ያስፈልገኛል። እና ሰላሙን የሚሰጥሽ እሱ ከሆነ እንድታዝን ግን አልፈልግም። እሺ ዛሬ ያየሁት ፊት እንዳትደግመው እሺ? መቼም ቢሆን እሺ እንዳታዝን በቃ። ልክ ነህ፣ ሞክረሃል። በቃ አልሆነም። በግድ እኮ ምንም ነገር መሆን አይችልም። ውስጥ እንዲገባ መውደድን ብታውቅ እስኪ ራቅ ልበል ሄጄ ነገር ላብርድ። ፍቅር ውዴታ ነው መቼም አይሆን በግድ። አንተ ልክ ነህ፣ እንዳታዝን። ጥሩ ጓደኛሞች ነበርን። we had a good time። ማረሳቸውን የህይወቴን ጥሩ ጥሩ ጊዜያቶችን ካንተ ጋር አሳልፌያለሁኝ። that was my dream እና አገኘሃለሁ እያስቤ አላውቅም ነበር። ባይዘው እኔ ይገርመኛል እኔ እና አንተ የተገናኘንበትን መንገድ ሳስበው በሆነ ደስ ይላል። ብቻ እንኳንም ተገናኘን፣ እንኳንም ይሄ ተፈጠረ፣ እንኳንም እንደዚህ
አወራን። ዝም ብለን እየሳቅን ብናልፋቸው ጊዜያቶች ቢሄዱ ከዚህ የባሰ የሆኑ ነበር። እውነት ኪያ እግዚአብሔር ይስጣት። እንዳታዝን እውነት ከዚህ በኋላ ልክ ነህ። እሺ ቶይ ልክ ነህ። እንዳታዝን እንዴ በቃ ነገም እኮ ሌላ ቀን ነው። ምን እንደሚፈጠር አናውቅም። ለራሱ አመሰግናለሁ። እንዴት መሰለኝ እኔ በቃ ሸኝ ቤት አያደርስ። ለምንድን ነው እንደዚህ ያዘንከው? አልሞትኩም። እሺ እኔ ያለው ምን የሚያገናኘን ነገር አለ? እኔን ማግኘት የምትፈልግበት ነገር አለ? ምክንያት አለ? እኔ ምክንያት የለኝም ከዚህ በኋላ አንተን የማገኝበት። እሺ ቢኖረኝም ልክ አይደለም አንተን ማግኘቴ። ለዛ ነው ይሄንን ውሳኔ ወሰንኩት። አንተም እንድታዝን አልፈልግም። ኖርማል። እሺ በቃ ሸኝ ቤት ያደርስ። መቻወኩት የእሷን ሁኔታ በልቧ ውስጥ ያለኝም ቦታ ወይ ቀርቢያት እንዳልረዳ እንቆቅልሽ ሆና ተጎዳ። አላውቅም እኔ ላይክ ምን ማለት እንዳለብኝ አላውቅም። ግን እንግዲህ ይሄንን ቪዲዮ ፖስት አደርገዋለሁ እና እዚህ ድረስ ካያችሁ ተመልካቾች እኔ ሰው ነኝ። ሰው ስፈልግ እወዳለሁ፣ ስፈልግ እጠላለሁ። በቃ ሰው ነኝ። ምንድነው እዚህ ነው ያለኝ እንጃ። እኔ አንዳንድ ሰዎች የበለጠ እንዴት የምታግሉት ምናምን ሰዎች ያላችሁ በቃ ሰው ነኝ። በጎ ነገር ማድረግ ባለብኝ ነገር ላይ በጎ ነገር ሳደርግ እስካሁን ከርም ያለው ከዚህም በኋላ ላደርግ ይችላል። ግን ደግሞ መውደድም ካለብኝ እኔ መብት ነው አይደል? ይሄ ፐርሰናል ነገር እኮ ነው። እኔ ላይክ እናንተም ብቻ አይደል ላይክ ቅርቤም ያሉ ሰዎች ላይክ መውደድ ማልችል አይነት ነገር አድርገው ምናምን የሚያወሩት ከፈለኩኝ እወዳለሁ፣ ከፈለኩኝ እጠላለሁ፣ የፈለኩትን ነው ማድረግ የምችለው አይደል? ይሄ የኔ ጥያቄ የኔ መብት ነው። አይ ዶንት ኖ ብቻ አላውቅም። እስቲ ግን ባርኪ ጋር እንደዚህ አይነት ስሜት አልተሰማኝም። ቢሰማኝ ደስ ባለኝ፣ የምር ደስ ባለኝ እንደ ባርኪ አይነት ሰው ባገኘሁኝ ብቻ። ባርኪ ይሄንን ቪዲዮ እያየሽው ከሆነ አይ ቲንክ የሆነ ቀን ስናፍቅሽ ልታዪው ትችያለሽ ብዬ አስባለሁ። ያ በጣም ትናፍቂኛለሽ እና አንቺ ስትናፍቂ እኔ መጥቼ ላይሽ አልችልም። እኔ ስናፍቅሽ ግን መምጣት ትችያለሽ። በቃ ዝጋው በቃ